ኢንቴንሽናችን ምንድነው? በኔትወርክ ማርኬቲንግ ለማደግ የሆነት እንፈልጋለን አዋርድ መሆን እንፈልጋለን ትሬነር መሆን እንፈልጋለን የጊዜና የገንዘብ ነፃነት አልቲሜት ማግኘት እንፈልጋለን በጉዞ ላይ የሚገኙትን እንዳለ ነገሮች ማግኘት እንፈልጋለን ግን ኢንቴንሽናችን ምንድነው ለምን ዓላማ ነው ያደረኩት ያለሁት ውብ ህይወት መኖር ይገባሻል ውብ ህይወት መኖር ይገባሃል በዓላማ በተስፋና ህይወትን ወዶ መኖር ይገባሻል ይገባሃል ተመስገን ዛሬ ቀኑ በጣም ደስ ይላል ሰላም እንዴት ናችሁ ቤተሰቦች ዛሬ ደግሞ ለየት ያለ አጭር ትሬኒንግ እናያለን ማለት ነው ዛሬ ስለ ኢንቴንሽን ነው የምናየው እንግዲህ ብዙ ጊዜ ሰዎች ከሚጠይቁኝ አይቢዎች ምንድነው የስኬት ሚስጥራችን ምንድነው ብለው ይጠይቁኛል ማለት ነው እኔ የስኬት ሚስጥር ብዬ የማስበው ኢንቴንሽናችንን ነው ምክንያቱም አንድ ሰው በውስጡ ያለው መረዳቱና ያ የሚፈልገው ለምን ዓላማ እንዳደረገው የሚያደርገው ነገር በጣም ህይወቱ ላይ ይወስነዋል ማለት ነው በኔትወርክ ማርኬቲንግ ደግሞ ምንድነው ኢንቴንሽኔ ይሄ ውስጣዊ ዓላማዬ ውስጣዊ ግቤ ምንድነው የሚለው በጣም ወሳኝ ነው ማለት ነው ምክንያቱም ኔትወርክ ማርኬቲንግ ላይ በጣም ብዙ ሰዎች ጆይን ያደርጋሉ በጣም ኢነርጂ አላቸው ማደግ ይፈልጋሉ እኛ ራሱ ስናያቸው የሚያስጎመጁ ሰዎች ይመጣሉ ከዛ የሆነ ሰዓት የሉም የሆኑ ሰዎች ደግሞ በቃ የእውነት ይሰራዋል ምናምን እያልን ደግሞ በጣም ደግሞ ሻይን የሚያደርጉ ብዙ ሰዎች አሉ ማለት ነውና ውስጣዊ ግባቸው ውስጣዊ ኢንቴንሽናቸው ምንድነው ግን ብዬ ራሴን ጠይቃለሁ ኢንቴንሽናችን ምንድነው በኔትወርክ ማርኬቲንግ ለማደግ የእውነት እንፈልጋለን አዋርድ መሆን እንፈልጋለን ትሬነር መሆን እንፈልጋለን የጊዜና የገንዘብ ነፃነት አልቲሜት ማግኘት እንፈልጋለን በጉዞ ላይ የሚገኙትን እንዳለ ነገሮች ማግኘት እንፈልጋለን ግን ኢንቴንሽናችን ምንድነው ለምን ዓላማ ነው ያደረኩት ያለሁት ፕሮስፔክቲንግ ሳደርግ ለምን ዓላማ ነው ያደረኩ ያለሁት ኢንቫይት ሳደርግ ለምንድን ነው ያደረኩ ያለሁት ገለጻ ሳደርግ እያንዳንዱ ራሴ ላይ የምሰራቸውን ስራዎች ስሰራ ለምንድን ነው ግን የእውነት ያደረኩት ያለሁት ብለን በደንብ ኢንቴንሽናችንን መመልከት አለብን ኢንቴንሽንን ባጭሩ ሳስረዳችሁ ማለት በጣም በሚገርም ባጭር ቋንቋ አንድ ሰው ለምሳሌ ካያችሁ መንገድ ላይ የሚለምኑ ሰዎች ትናንሽ ልጆች ምን ያደርጋሉ ወንድና ሴት ከሄዱ ኢሚዲየትሊ ይጠይቃሉ ማለት ነው ከዛ ምን ያደርጋል ያ ሰው ለምሳሌ ሌላ ጊዜ ቢሆን በፍጹም ሊሰጣቸው ማይፈልገው ግን ያቺ ሴት ስላለች አውጥቶ ሊሰጥ ይችላል ያለት ማሳየት የሚፈልገው ነገር ኖሮ ሊሰጥ ይችላል ያው ሰጠ ይባላል አይባልም አይደለ ምክንያቱም ብሩ ነው ሉዝ ያደረገው እንጂ ከልቡ ለዛ ሰው ለመስጠት ለዛ ሰው ለመርዳት ያ ሰው አሳዝኖት ሳይሆን እዚህ ጋር የሆነ መልክ እየሰራ ነው ማለት ነው ስለዚህ ይሄም ኔትወርክ ማርኬቲንግ ላይ በጣም ወሳኝ ነገር ነው በጣም ወሳኝ ነገር ማለት ነው ምክንያቱም መልክ እየሰራ ነው ወይንስ የምር እየሰራ ነው የምር ያንን እድል የምንሰጠው ምክንያቱም እኛ እድል ሰጪዎች ነን ተስፋ ቀጣዮች ነን እኔ ስራሽ ምንድነው ስፖርት ተስፋ መቀጠል ተስፋ ማሳየት እድል ሰጪ ደስታ አከፋፋይ በቃ ተስፋ አከፋፋይ ምናምን እንደዚህ ዳቦ አከፋፋይ ምናምን ይላል እንዴና ከዳቦ የበለጠ ነገር ተስፋ እናከፋፍላለን ስለዚህ ይሄን ነገር ግን ስሰራው ግን ምንድነው ውስጣዊ ግቤ ውስጣዊ ፍላጎቴ መልክ እየሰራሁ ነው ጀስት አፕላይ ነኝ ጎበዝ እንዲለኝ የሆነ ሰው ጎበዝ እንዲለኝ ምናምን ነው እየሰራ ያለሁት የምር ግን በውስጤ ያለው ኢንቴንሽን በውስጤ ያለው ፍላጎት በውስጤ ያለው ግቤ ምንድነው ብለን ማየት መቻል አለብን ማለት ነው ስለዚህ ሰውን ለመርዳት ካደረገን ጥሩ ኢንቴንሽን ነው ያለን ማለት ነው ሰውን ለመጉዳት ካደረግን ደግሞ መጥፎ ኢንቴንሽን ነው ኔትወርክ ማርኬቲንግ ውስጥም በነገራችሁ ላይ በደንብ አድርጎ በመጥፎ ኢንቴንሽን ሊሰራ ይችላል በቃ ሰብሰብ አድርገን የሆነ ገንዘብ ልናገኝ እንችላለን ግን ኔትወርክ ማርኬቲንግ አይባልም ይሄ ማለት ነው ስናድግ አብረን ስንሄድ ሪቴን ስንሆን ነው የሆነ የጊዜና የገንዘብ ነፃነት ላይ የምንገኘው ማለት ነው ስለዚህ በጥሩ ኢንቴንሽን መስራት በኔትወርክ ማርኬቲንግ በስራችን ላይ ሰዎችን ለመርዳት ነው ወይስ ገንዘብ ብቻ ለማግኘት ነው የምንሰራው ማወቅ አለብን ሰዎችን የሚረዳ ነው ሰዎችን አብሮ ማሳደግ ነው ሰዎች እኮ እንዲህ ብለው ይመጣሉ በቃ ብዙ ነገር ከብዷቸው ከሱ ምናላቀቅባቸው ናቸው የተለያየ ሰው ነው የሚመጣው ማለት ነው ትንሽ የከበደው ብዙ የከበደው በጣም የከበደው ኦሬዲ በጣም ከብዶት የተኛ ሰው ደግሞ ይመጣል ስለዚህ ሁሉንም ፈቅፍቆ ማንሳት ይጠይቃል አይደለ ስለዚህ ሰው ማገዝ ይጠይቃል ስለዚህ በየትኛው ነው ብሎ በደንብ አድርገን በቃ ዛሬ ህይወታቸው እንዲቀይሩ እድል እናገራለሁ እድል ሰጣለሁ ዛሬ ለ5 ሰዎች ለ10 ሰዎች ለ20 ሰዎች ዛሬ እድል ሰጪ ነኝ እኔ እድል አከፋፋይ ነኝ በቃ የተስፋ አከፋፋይ ነኝ እና ይሄንን ኢንቴንሽን በደንብ አድርገን ቢልድ አፕ ማድረግ አለብን እሱን ካደረግን በነገራችሁ ላይ ለሰው ሲሰጡ በጣም ደስ የሚላችሁ ሰዎች ሪጀክት ሲያደርጓችሁ
ያሳዝኗቸዋል። ምክንያቱም እናንተ ያገኛችሁትን ነገር ለመስጠት እናንተ የምትፈልጉትን ነገር ለማድረግ ማለት ያንን ነው በቃ የምታዩላቸው ማለት ነው። ልክ ስታዩ አፍተር ትሬኒንግ የሚሆኑትን ከኔትወርክ ማርኬቲንግ በኋላ የሚሆኑትን ነገር እዩላቸው። ልጆቻችሁን፣ ቲሞቻችሁን እኔ አፕላይ ሁሌ ይለኛል ማለት ነው እዩላቸው ይለኛል እና ምንድነው ማየው ብዬ አስብ ነበር። ልክ ኢንቴንሽን ሲስተካከል ግን ኔትወርክ ማርኬቲንግ ገብቷቸው ሲሰሩ ትልልቅ ሪዛልቶችን አዋርድ ሲሆኑ ያንን ማየት በጣም ኢንቴንሽንን ያስተካክላል ማለት ነው። ስለዚህ ልባችን ውስጥ ያለው ዓላማ ምንድን ነው? ልባችን ውስጥ ያለው ከፍታ ነው ለሌሎች ሰዎች ከፍ እንድናደርግ የሚሰጠን። ስለዚህ ሁሌ መመርመር ያለብኝ ውስጤ ምን እየተሰማኝ ነው? ውስጤ በምን አይነት ኢንቴንሽን ውስጥ ሆኜ ነው ስራዬን እየሰራሁ ያለሁት? ሪቴንሽንም በሉ ሪክሩትመንትም በሉ ሁሉም የሚሰራው በሱ ነው። የምሰራው ዓላማ ሰዎችን ደስታ ለመቀጠል ነው፣ ለማከፋፈል ነው፣ በጣም በደስታ ውስጥ እንዲኖሩ ነው። ነገ ትራቭላች ይበሩ ነው እንዲዝናኑ ነው። ነገ ካራች ይበሩ ነው የራሳቸውን መኪና እንዲነዱ ነው። ምክንያቱም እኔ ቤቲሻ የት ነበርኩኝ? በጣም ብዙ ኪሳራ ውስጥ የነበርኩ ሰው፣ ብዙ ምዳክር ሰው የነበርኩት። በአሁኑ ሰዓት ደግሞ የት ነኝ? ትራቭል አሳክቻለሁ፣ መኪና አሳክቻለሁ፣ ደስተኛ ቤተሰብ አለኝ። ስለዚህ እንዲህ እንድትሆን ነው ብዬ ነው ሁሉ ጊዜ የሆነ ሰው ልሰጠው ስም ቤቲሻን የኔ ራሴን አስብና ያቺን ቤቲሻ ድጋሚ ከዛስ እኔ እድል የሰጠኋቸው ህይወታቸው ራሳቸውን ከማጥፋት በህይወታቸው በጣም ከባድ ህይወት ውስጥ የነበሩ ሱስ ህይወት ውስጥ ምናምን የነበሩ ሰዎች ነበሩ። እነሱን እድል ስለሰጠኋቸው ዛሬ ተቃንተው እያየኋቸው ነው። ብዙ የደስታ መልእክቶች እየደረሱ ብዙ ስጦታዎች እየተሰጡኝ ነው። ስለዚህ ለሆነ ሰው እድል ስሰጠው ወይኔ ታድሎ እንደንትና እንዲሆን ነው እንደዚህ እንዲሆን ነው እያልኩኝ ያንን ኢንቴንሽኔን በደንብ አድርጌ ቢውል አደርገዋለሁ። ስሰራ በጣም ደስተኛ ነኝ። ስራዬ ላይ ደስተኛ ሆናለሁ፣ ውጤታማ ሆናለሁ። አሁን ያሉት ተግዳሮቶች፣ አሁን ያሉት ነገሮች በደንብ አድርገው እንዳይገፉኝና ወደ ስኬታማው ብቻ እንዲገፉኝ፣ ወደ መልካሙ ብቻ እንዲገፉኝ የማደርገው ኢንቴንሽኔን በማስተካከል ነው። በኔትወርክ ማርኬቲንግ ትልቅ ሪዛልት ማምጣት ከፈለግ ሰዎች ላይ አተኩር። ሰዎች ደስታ ላይ፣ ሰዎች የሚያገኙት ነገር ላይ ካተኮርክ በደንብ አድርገህ መስራት ማደግ ይቻላል ማለት ነው። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም የምትፈልጉት ራንክ ላይ፣ የምትፈልጉት ቦነስ ላይ፣ የምትፈልጓቸው ከፍታዎች ላይ እንደምንገናኝ አምናለሁ። መልካም ቀን ይሁንላችሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።